ሰላም ጤና ይስጥልን የተከበራችሁ ተማሪዎች እንደምን ሰነበታችሁ፣ እንደምን አረፈዳችሁ። በዛሬው ዕለት ይዤላችሁ የቀረብኩት ትምህርት እንግዲህ ምዕራፍ 3 ተፈጥሯዊ አካባቢ የሚል ነው የሚሆነው። ይህ ምዕራፍ 3 ላይ ስለ ተፈጥሯዊ አካባቢ ስንነጋገር በመጀመሪያ ደረጃ በዚህ በምዕራፍ 3 ውስጥ ያሉ ዋና ዋና የትምህርቱ ይዘቶች ምንድን ናቸው የሚለውን እናያለን ማለት ነው። ከነዚህ ከትምህርት ይዘቶች ቀጥሎ በእያንዳንዱ የትምህርት ይዘት ውስጥ ያሉትን ዋና እና አንኳር ነጥቦች እንወያያለን ማለት ነው። ተከተሉ። እንግዲህ በዚህ ተፈጥሯዊ አካባቢ በሚለው የትምህርት ርዕስ ውስጥ ያሉ ዋና ነጥቦች ምንድን ናቸው ስንል የመጀመሪያው የአየር ሁኔታና የአየር ንብረት ሁኔታ እና የአየር ንብረት የሚል ነው። በዚህ በአየር ንብረትና የአየር ሁኔታ በሚሉት መካከል ያሉትን ልዩነቶች፣ ዝምድናዎች እንመለከታለን ማለት ነው። ሁለተኛው የአየር ንብረት ይዘቶች ምንድን ናቸው? የአየር ንብረት ይዘት የምንላቸው እነማን ናቸው? እነዚህን የአየር ንብረት ይዘቶች አሁንም እያንዳንዳቸውን አጠር ባለ መልኩ እንመለከታለን። የአየር ንብረት ክልሎች፣ የአየር ንብረት ክልሎች፣ ይሄ ሶስተኛው በዚህ ምዕራፍ ውስጥ የምንመለከተው ዋና የትምህርት ይዘት ሆኖ እናገኛለን። ከዚያ በመቀጠል የኢትዮጵያ ዋና የአየር ንብረት ክልሎች፣ የአየር ንብረት ክልሎች እነማን ናቸው የሚለውን ካየን በኋላ በመጨረሻ የአየር ንብረት ተቆጣጣሪዎች የምንላቸው እነማን ናቸው? እነዚህን የአየር ንብረት ተቆጣጣሪዎች የአየር ንብረት ተቆጣጣሪ የሚል ስያሜ ለምን ተሰጣቸው? የአየር ንብረት በምን ሁኔታ ሊቆጣጠሩ ይችላሉ? የሚሉትን እናያለን ማለት ነው። ስለዚህ የአየር ንብረት ተቆጣጣሪዎች እነዚህ ዋና የትምህርት ይዘት ብለን የምንጠራቸው ናቸው። እነዚህ የትምህርት ይዘቶች አንድ ተማሪ በዚህ ምዕራፍ ውስጥ ያሉትን የትምህርት ይዘቶች መለየትና ማወቅ ይጠበቅበታል ማለት ነው። ስለዚህ ወደ መጀመሪያው የአየር ንብረት ሁኔታና የአየር ንብረት፣ አንደኛ የአየር ንብረት ሁኔታ እና የአየር ንብረት ሁኔታና የአየር ንብረት ልዩነቶች እንመለከታለን። እነዚህ እንመለከታለን። የአየር ንብረት ሁኔታ ማለት ምን ማለት ነው? የአየር ንብረት ሁኔታ ማለት ምን ማለት ነው? የአየር ንብረት ማለት ምን ማለት ነው? የአየር ንብረት ሁኔታ ይህ ምን ማለት ነው? የአየር ንብረት ሁኔታ ማለት እንግዲህ በተለያዩ የክፍል ደረጃዎች እንደተማራችሁት በአጭሩ የአየር ንብረት ሁኔታ ማለት በአንድ አካባቢ ለተወሰነ ጊዜ የሚስተዋል ወይም የሚቆይ የአየር ንብረት ወይም የአየር ጸባይ። የአየር ሁኔታ ማለት ለአጭር ጊዜ በአንድ አካባቢ የሚስተዋል በአንድ አካባቢ ለአጭር ጊዜ የሚስተዋል ወይም የሚታይ የነፋስ፣ የሙቀት፣ የቅዝቃዜ፣ የዝናብ ሁኔታ ማለት ነው። ይሄ ነው የአየር ሁኔታ ማለት ለአጭር ጊዜ በአንድ አካባቢ የሚስተዋል የነፋስ፣ የሙቀት፣ የቅዝቃዜ፣ የዝናብ፣ ይሄ ነው እንግዲህ የአየር ሁኔታ። የአየር ንብረት ማለት ምን ማለት ነው ስንመለከት የአየር ንብረት ማለት የአየር ንብረት የምንላቸው ደግሞ ወይም ደግሞ ትርጉሙ ምን ማለት ነው ስንመለከት በአንድ አካባቢ ለረጅም ጊዜ በአንድ አካባቢ የሚታይ የነፋስ፣ የሙቀት፣ የቅዝቃዜ፣ የዝናብ እንዲሁም ሌሎች የአየር ንብረት ሁኔታዎችን ሊወስኑ የሚችሉና ሊቆጣጠሩ የሚችሉ ብለን የምንጠራቸው ነገሮችን በሙሉ የሚያጠቃልል ነው ይሄ
ስለዚህ የሁለቱ ልዩነት ምንድን ነው ብለን ስንመለከት የአየር ሁኔታ ማለት የአየር ንብረት ሁኔታ ወይም የአየር ሁኔታ ማለት ለአጭር ጊዜ በአንድ አካባቢ የሚስተዋል፣ የአየር ንብረት ማለት ደግሞ ለረጅም ጊዜ በአንድ አካባቢ የሚታይ የነፋስ፣ የሙቀት፣ የቅዝቃዜ ሁኔታዎችን የሚያጠቃልል ይሆናል ማለት ነው። ይህንም በሚገባ መለየት የአየር ንብረት ሁኔታና የአየር ንብረት እንግዲህ እዚህ ጋር የአየር ንብረት ሁኔታ ማለት የአየር ሁኔታና የአየር ንብረት የምንለው ይሄ ዌዘር ኤንድ ክላይሜት ብለን በእንግሊዝኛው የምንጠራቸው እነዚህ ይሆናል ማለት ነው። በመቀጠል የእነዚህን የሁለቱ ልዩነት በዚህ መልኩ ተረዳናል። የአየር ንብረት ይዘቶች ምንድን ናቸው? የአየር ንብረት ይዘቶች የአየር ንብረት ይዘቶች እነዚህን የአየር ንብረት ይዘቶች ስንመለከት ደግሞ የአየር ንብረት ይዘት የሚባሉት በአንድ አካባቢ የሚስተዋሉ የአየር ንብረት የሚገለጽባቸው የተፈጥሮ የአየር ንብረት ይዘቶች የሚባሉት የአየር ንብረት የሚገለጽባቸው የአየር ንብረት የሚገለጽባቸው የተፈጥሮ ክስተቶች እነዚህ ምን ይባላሉ? የአየር ንብረት ይዘቶች ብለን እንጠራቸዋለን። ስለዚህ የአየር ንብረት ይዘት ማለት ምን ማለት ነው ተባሉ? የአየር ንብረት ይዘት ማለት የአየር ንብረት የሚገለጽባቸው የተፈጥሮ ክስተቶች ምን ብለን እንጠራቸዋለን? የአየር ንብረት ይዘት ብለን እንጠራቸዋለን። ጎበዞች፣ ይሄ ነው። እነሱም እነማን ናቸው? እነዚህ የአየር ንብረት ይዘቶች የሚባሉት ሙቀት፣ ዝናብ፣ የአየር ግፊት፣ ሙቀት፣ ዝናብ፣ የአየር ግፊት፣ ነፋስ እና ደመና እነዚህ ምንድናቸው? የአየር ንብረት ይዘቶች ብለን የምንጠራቸው ነገሮች ናቸው። ስለዚህ የአየር ንብረት ይዘት ማለት ምን ማለት ነው? የአየር ንብረት ይዘቶች የሚባሉት እነማን ናቸው? አጠር ባለ ሁኔታ እነዚህን መለየት ይጠበቅበታል አንድ ተማሪ። ሌላው የኢትዮጵያ የአየር ንብረት ክልሎች የኢትዮጵያ የአየር ንብረት ክልሎች እነዚህ የኢትዮጵያ የአየር ንብረት ክልሎች ብለን የምንጠራቸው በኢትዮጵያ 5 ዋና ዋና የአየር ንብረት ክልሎች አሉ። በኢትዮጵያ 5 ዋና የአየር ንብረት ክልሎች አሉ። አንደኛው ውርጫማ፣ ሁለተኛው ደጋማ፣ ሶስተኛው ወይና ደጋማ፣ አራተኛው ቆላማ፣ አምስተኛው በረሃ። እነዚህ ምን ብለን የምንጠራቸው ናቸው? የኢትዮጵያ የአየር ንብረት ክልሎች ብለን የምንጠራቸው። ስለዚህ የኢትዮጵያ የአየር ንብረት ክልሎች በስንት ይከፈላሉ? በ5። እነማን ናቸው? ውርጫማ፣ ደጋማ፣ ወይና ደጋማ፣ ቆላማ፣ በረሃ። ልዩነታቸው ምንድን ነው ብለን ስንመለከት በአጭሩ ውርጫማ ብለን የምንጠራው የአየር ንብረት ክልል እርጥበታማና በጣም ቀዝቃዛ፣ እርጥበታማና በጣም ቀዝቃዛ የአየር ንብረት ክልል ውርጫማ የአየር ንብረት ክልል ብለን እንጠራዋለን። ደጋማ የአየር ንብረት ክልል ደግሞ ቀዝቃዛና እርጥበታማ። ይሄ ደጋማ የአየር ንብረት ክልል ብለን የምንጠራውን ያካትታል። ወይና ደጋማ ብለን የምንጠራው ደግሞ መካከለኛ ሙቀትና መካከለኛ መካከለኛ እርጥበት ያለው ማለት ነው። ቆላማ የአየር ንብረት ክልል ምን አይነት ነው ስንመለከት ሞቃታማና ዝቅተኛ ሞቃታማና ዝቅተኛ እርጥበት
የሚታይበት ወይም የሚስተዋልበት የኢትዮጵያ የአየር ንብረት ክልል ነው። በረሃ ብለን ስንመለከት በረሃ በጣም ሞቃታማና ደረቃማ ነው። በጣም ሞቃታማ እና ደረቃማ የአየር ንብረት ክልል ብለን እንጠራዋለን። ስለዚህ የኢትዮጵያ አምስቱ ዋና የአየር ንብረት ክልሎች ማን ናቸው ስትባሉ እነዚህ አምስቱ ውርጫማ፣ ደጋማ፣ ወይና ደጋማ፣ ቆላማ፣ በረሃ እነዚህን ነገሮች በሚገባ መለየት መረዳት ያስፈልጋል። ከዚያስ እያንዳንዳቸው ልዩነታቸው ውርጫማ እርጥበታማና በጣም ቀዝቃዛ፣ ደጋማ ቀዝቃዛና እርጥበታማ፣ ወይና ደጋማ መካከለኛ ሙቀትና መካከለኛ እርጥበት። ዛት ሚንስ ሁሉም ህይወት ያላቸው ነገሮች ለመኖር ምቹ የሆነ የኢትዮጵያ ክልላዊ አካባቢ ወይም የአየር ንብረት አካባቢ። ቆላማ ሞቃታማና ዝቅተኛ እርጥበት፣ በረሃ በጣም ሞቃታማና ደረቃማ የአየር ንብረት ክልሎች ናቸው የሚለውን በሚገባ መለየት ያስፈልጋል። ሌላው የአየር ንብረት ተቆጣጣሪ የሚባሉት የአየር ንብረት ተቆጣጣሪ እነማን ናቸው? እነዚህ የአየር ንብረት ተቆጣጣሪዎች የምንላቸው እንግዲህ ቅድም መጀመሪያ ላይ እንደዘረዘር ነው ምን ብለናል? የአየር ሁኔታና የአየር ንብረት ይዘት፣ የአየር ንብረት ክልሎች፣ የኢትዮጵያ ዋና የአየር ንብረት ክልሎች። አሁን ደግሞ ማን ደረስን? የአየር ንብረት ተቆጣጣሪዎች። ስለዚህ እነዚህ የአየር ንብረት ተቆጣጣሪዎች እነማን ናቸው ብለን ስንመለከት የመጀመሪያው ኬክሮስ ነው። ኬክሮስ። ሁለተኛው ከፍታ። ኬክሮስ ከፍታ፣ ከባህር ያለው ርቀት፣ ከባህር ያለው ርቀት፣ ቀላይ ሞገድ፣ ነፋስና ደመና እነዚህ ናቸው የአየር ንብረት ተቆጣጣሪዎች ብለን የምንጠራቸው። እነዚህ ናቸው። ኬክሮስ ከፍታ፣ ከባህር ያለው ርቀት፣ ቀላይ ሞገድ፣ ነፋስ፣ ደመና እነዚህ የአየር ንብረት ተቆጣጣሪዎች ብለን የምንጠራቸው ናቸው። ኬክሮስ ማለት ምን ማለት ነው ብለን ስንመለከት በምድረ ገብ አካባቢ ያሉ ሀገሮች ምን ይኖራቸዋል? ተመጣጣኝ የሆነ የአየር ንብረት ክልል ይኖራቸዋል ማለት ነው። ከፍታ ስንልስ ከፍታ የአየር ንብረት እንዴት ሊቆጣጠር ይችላል? ከፍታ ሲጨምር ምን እየጨመረ ይመጣል? የሙቀት መጠን ይጨምራል ይቀንሳል? አብትዩ ጨርሱት። ከባህር ያለው ርቀት፣ ቀላይ ሞገድ፣ ነፋስ፣ ደመና እነዚህ ነጥቦች በሚገባ መለየት መረዳት አስፈላጊ ነው። ከዚያ ቀጥሎ የኢትዮጵያ የተፈጥሮ ሀብቶች የምንላቸው የኢትዮጵያ የተፈጥሮ ሀብቶች አጠር አድርገን የምናየው ነገር ይሆናል። እዚህ ጋር የኢትዮጵያ የተፈጥሮ ሀብቶች ብለን ስንመለከት የሚታደሱና የማይታደሱ፣ አንደኛ የሚታደሱ ታዳሽ የተፈጥሮ ሀብት የምንላቸው አሉ። እነዚህ ታዳሽ የተፈጥሮ ሀብት የሚባሉት በተፈጥሯዊ መንገድ ሊተኩ በተፈጥሮአዊ መንገድ ምን ሊሉ የሚችሉ ሊተኩ የሚችሉ እነዚህ ናቸው። ምሳሌ በደንብ ለዩ ዜጋ ምሳሌ የምንላቸው እነዚህ ሊታደሱ የሚችሉ ምሳሌዎች እነማን ናቸው? አፈር፣ ውሃ፣ አየር፣ እጽዋት፣ እንስሳትና እንስሳት፣ የፀሐይ ብርሃን እነዚህ ሊታደሱ የሚችሉ ናቸው። ሁለተኛው ሊታደሱ ወይም ሊተኩ ናቸው። ታዳሽ ያልሆኑ የተፈጥሮ ሀብቶች እነማን ናቸው ብለን ስንመለከት በተወሰነ መጠን ብቻ የሚገኙና በተወሰነ መጠን ብቻ የሚገኙ እና ሊተኩ የማይችሉ እነዚህ ምን እላቸዋለን? ታዳሽ ያልሆኑ። ምሳሌ ታዳሽ ያልሆኑ ምሳሌ እነማን ናቸው? ምሳሌዎች ስንመለከት የተለያዩ ማዕድናት፣ የድንጋይ ከሰል፣ የተለያዩ ማዕድናት፣ የድንጋይ ከሰል፣
የድንጋይ ከሰል እንዲሁም የተፈጥሮ ጋዝ